ይሄንን ያንገት ወርቅ አይተሻል? አዎ። እሺ የታየሽ? እዛን ሰዓት ሁላችንም ስራ ቁመን ነበርና ቤታችንን ማስቤዛ ምናምን ስላልነበረ ሳገኘው ሸጥኩት። ለማን ሸጥሽው? እዛ ጎረቤታችን ነበረ። ለአረብ? አዎ። ኦኬ እሺ። እሷ ስትጠይቅሽ አንገት ወርቄ ጠፋ ብላ ስትጠይቅሽ እናትሻት? ከዛ በኋላ ነው ያገኘሁት። እዛኔማ አጣነው ሁለታችን ነው የፈለግነው ሻንጣ ውስጥ። ኦኬ አብረሽ አፋልገሻት አጣችሁት። ከዛ በኋላ ስታገኚው ነገርሻት? ወርቅሽን አግኝቼዋለሁ ብለሽ? አልነገርኳትም። ኦኬ ሳትነግሪኝ ዝም ብለሽ ሸጥሽው እና ምን አረግሽበት ብሩን? ሌላ ምን አረግበታለሁ ከቤታችን ካስቤዛ ውጪ? እሺ አስቤዛው ኬት መጣ ብለው አይጠይቁም እነሱ? ጠይቃችሁ ታውቃላችሁ እንዴ? ብቻሽን አስቤዛ ረክስ ትሆናለህ አንድሻ? አስቤዛ ሳረግ አስቤዛው ከየት መጣ ብለሽ ጠይቀሽ ታውቂያለሽ? ጥያቄ ጠየቅኩሽ። አንቺ ብቻሽን አስቤዛ ያደረግሽበት ቀን አለ? ብቻሽን ማለት አንቺ ብቻሽን ሄደሽ የቤት ዕቃ ሙሉ ገዝተሽ አሟልተሽ መተሽ ታውቂያለሽ? ሰፕሬት ዲስካውንት ቦታ ሄደሽ ሞከረኒና ፓስታ ትገዣለሽ። አዘር ወይስ ሌላ ግን ገዝተሽ መተሻ ብቻሽን? ትማቲም አብሮሽ እኩል አይደለም የምታወጡት? ምናምን ገዝቼ አላቅም፣ እየመጣሁ አላቅም። እዚህ ቤት ከገባ ፈንድሻ ኔቨር ኤቨር የምትገዙት ረዳ እኩል ያዋጣል። እኩልም አይደለም ኦቨር ነው የሚያዋጣው። እዚህ ቤት ኦቨር የሚገዛው ወንድሜ ታውቂያለሽ። ይሄን አድርጌ ስለ ወንድሜ መናገር አልፈልግም፣ ግን ግዴታ ኦኬ ወንድሜ ነው ያወጣል። አንቺ ከሱ የተለየ ነገር አውጥተሻል? አላወጣሁም።